አስተናጋጅ አቤት። ና እስኪ አሁን እኔ ጋር የነበረችው ልጅ ሄደች እንዴ? አዎ ካንተ ጋር የነበረችው? አዎ ሄደች። አትመጣም? ምትመጣ አይመስለኝም። የሆነ ልጅ ይዟታል። ጭራሽ ከወንድ ጋር? አዎ እየተሳሳሙ ነበር። ጭራሽ? አዎ በዛ ሄደች። ሁለት ጥብስ እኮ ነው የበላ እዚህ ጋር ቁጭ ብላ እኮ ሄደች እሷ። በቃ እኔ ነኝ የምከፍለው ታዲያ? አዎ እሷ ከሄደች አንተ ነው የምከፍለው። አልከፈለችም እሷ። በቃ እንግዲህ ግን እሷ ነች በደንብ በላችሁ። እኔ ያጎረስኳት ነበር እኮ። እኔ እሱ ምን አውቃለሁ? እኔ ሳበኝ እስቱኝ። በቃ ሂድ፣ በቃ ጠራል ነው። እሺ ጭራሽ ጉድ አደረገችኝ። በቃ ሄደች ግን ከልጁ ጋር? አዎ የተሳሳሙ ነበር። ሄደች ቆይቷል። በቃ እሺ በቃ እሺ በቃ እኔ ለኛ ነኝ። አሁን ሄሊኮፕተር እገዛለሁ እልሃለሁ አይደለም? አትገዛም ትለኛለህ። እኔ ግን ገዝቼ አሳያለሁ፣ እንዳትጠራጠር። ባልገዛም ግን ያለ መጨረሻ ባለመግዛቴ ኮርነር ይቻላል። እሺ ተጠርጣሪዎች ማለቴ ተማሪዎች እስኪ መታወቂያችሁን ወየው ጉዴ ደብተራችሁን አውጡ። ደግሞ ምንድነው ቁጥራችሁ ቀንሷል? ይቀራል እንዴ? አዎ ቲቸር 3 ተማሪዎች ቀርተዋል። ምን? ቶሎ በል አሁኑኑ 3ቱንም በቁጥጥር ስር አውላቸው። አረ ቲቸር አታሳቀን፣ አሟቸው እኮ ነው የቀሩት። እናንተ ደግሞ ምንድነው ጥግ ላይ ብቻችሁን የተቀመጣችሁት? ተባራሪ ጥይት እንዳይመታችሁ ነው? አረ ቲቸር ፊት ተቀምጠን እንዳንጋርድ ብለን ነው። ምን ለውጡን ነው የምትጋረዱት? እኔ ሳያችሁ ምንም ደስ አትሉኝም። እርገጣቸው ነው የሚለኝ። እንዴ ቲቸር እኛ ምን አጠፋን? ምናልባት የፖሊስነቱ መንፈስ አለቅ ስላለ ይሆናል። ምን? ሶስታችሁንም ጣቢያ ማለቴ ቢሮ ፈልጋችኋለሁ። ምስክር ይዛችሁ። የምን ምስክር? ወላጅ ይዛችሁ ነው። እዚህ ነሽ? አዎ እዚህ ነኝ። ስንት ነው የሰራው? አረ ችግር የለውም። ለምን? አረ ችግር የለውም። እውነት የምር ችግር አመሰግናለሁ። ችግር የለውም። ሰው ነክ? ቴንክ ዩ። አትፍሪሽ። እዚህ ሰፈር ነሽ? አዎ እዚህ ነኝ። በቃ እንገናኛለን። እሺ አመሰግናለሁ። እሺ አትፍሪ ደግሞ። እሺ አልጠፋም። አመሰግናለሁ። እሺ ነይ ቆንጆ። እንዴ ነይ እሳብና እሳብ እንዴ ምንድነው? ችግር የለውም። ለምን? እንዴ ቆይ አንዴ ቆይ እንዴ አሁን ችግር አለው። ለምን እኮ ለምን? ምንድነው ችግር አለው? አይ እኔ ቤንዚን ምናምን ከእንትን ብዬ አይደል እንዴ? አዎ እንካይ ያዘ በቃ። ለምን አልይዝም እንዴ? እኔ እኮ በዚህ 10 ብር ብዙ ነገር አተርፋለሁ ብዬ ነው እንጂ እንዴ። ቡና 1 ኪሎ ስንት እንደገባ ታውቂያለሽ? ምን አውቃለሁ የምትገዙት እናንተ? 15 ብር። ምን ነካቸው? ምን አውቄ እኔ። አውቃው ነው። ሆነ ብለው ነው እነሱ። ሆነ ብለው ህዝብን አገርን ለመበደል ነው። አንተ አታውቅም። እንዴት እንደዚህ ይሸጣል? ከእንትን ጋራ ተገናኝቷል፣ ከሽፍታ ጋራ ሙት ከጠላት ጋራ ተገናኝተው ነው እንደዚህ የሚሸጡልን። አዋ ምን አባታቸውና ነው ይሄ ሁሉ? ምንድነው? ሀገሩ ኃላፊ መከታተል አለበት። ዝም ብሎ ታየ እሱም አለበት። አንተ ጅል። አቤት አባዬ። ዛሬ ጥናት የለም እንዴ? ማለት ነው እንግዲህ ማለቴ አራጥንችን ብራውን ያረፍኩት እኮ እያጠናው ነበር። አረ እሺ ምንድነው ያጠናው? እንትን ማትስ ማለት ባዮሎጂ አይደለም፣ ኬሚስትሪ ፊዚክስ ነው መሰለኝ። ፊዚክስ ነው መሰለኝ። ጭራሽ ያጠናውንም አታውቀው? ኧረ አባዬ እንደዛ አይደለም፣ ፊዚክስ ነው። ሳጠና እኮ ተመስጬ ስለነበር ልብ አላልኩትም፣ ለዛ ነው። አትለኝም እባክህ። እሺ ፊዚክስ ስለምን አጠና? እንትን ስለ ፋርስ ማለት ፈረስ እንትን ፎርስ። ጉድ ፈላ ዘንድሮ አንተ ፈረስ አቋም። እሺ ልጠይቅህ፣ ዋት ኢዝ ፎርስ? የስ ምን ማለት እንትን ፎርስ ኢዝ ሶሻል ሳይንስ እረፍ። እሺ which study about ሌላ ፎርስ ሳይ እንዲህ ነው እንጂ ልጅ ከወለደው አይቀር። እስኪ በል ፎርሙላውን ንገረኝ የፎርስን። ፎርስ ኢዝ ኢኳልስ ቱ ዲስፕሌስመንት ማይነስ እሺ ሌላ ዲስፕሌስመንት። ጎበዝ። እሺ what is displacement? Displacement comes from 3 Greek words: dis, place, and ment. Dis means dislike, and place means ቦታ, and ment means menta caramella. So in combination, displacement means I dislike to eat menta caramella in this place. አቤት እውቀት። ይሄን እውቀት እኮ ዘራኸው። አንተማ የኔ ልጅ አይደለህም ወይ? እናትህ ማቅጣብኛለች ወይ ደግሞ ያኔ ልጁን ጥለው እንግዲህ ልጁን ያሳቀፉኝ። ነግሬያለሁ ደግሞ እንደሱ ባየነህ ቄጥ አትይኝ። አሁን ምረጥ። ምንድነው የምመርጠው?
አንደኛ ልስቀልህ፣ ሁለተኛ ልዘልዝልህ፣ ሶስተኛ ልገንጥልህ፣ አራተኛ ለፋሲካ ገበያ አውጥቼ እንደ በግ ልሽጥህ። እንዴ አባዬ ምንድነው የማውቀው መለስኩ አንዴ አይደል? ና እስኪ እሺ ወደ እኔ ጠጋ በል። ኧረ አባዬ እዚህ ተመችቶኛል። ጠብቀኝ ቆይ። ማነሽ አስካለች ለዶሮ የተዘጋጀውን የፈላ ውሃና መዘፍዘፊያ አምጪልኝማ። እንዴ አባዬ ምን ልታረገኝ ነው? ሻወር ከወሰድክ ቆየህ ብዬ እኮ ነው። በተለይ ካንገት በላይ ፈርሰ መሰራት አለብህ። ኧረ አባዬ ምንድነው እንዴ? ገና ምን አይተህ ቆልሃለሁ። ማነሽ ብረት ምጣዱንም አዘጋጅልኝ። ኧረ ወንድም አንተ ላተርፍ ብዬ ነው። ምን ሆነ ነው? አንቺ ትላንት ከአንቺ ጋር የምሄደው ልጅ ወንድምሽ በጥፊ እንደዚህ አልመታም? ወንድሜ ስለሚወደኝ ነው። አታስቀጥለዛ ዞርበል። ቆይ ተረጋጊ። ከማን ጋር ነበርሽ? ከማንም ጋር ወንድሜ እኮ ነው። አንተ ውጭ አላቅም እያልሽኝ አልነበር እንዴ? ኧረ ይመታል። ወንድሜ ነው። ልጅ እንደው ጡንቻ አለው። እሺ አዎ ብመታውስ? ኧረ ወንድም አንተ ላተርፍ ብዬ ነው። ምን ሆነ ነው? አንቺ ትላንት ከአንቺ ጋር የምሄደው ልጅ ወንድምሽ በጥፊ እንደዚህ አልመታም? ወንድሜ ስለሚወደኝ ነው። አታስቀጥለዛ ዞርበል። ቆይ ተረጋጊ። ከማን ጋር ነበርሽ? ከማንም ጋር ወንድሜ እኮ ነው። አንተ ውጭ አላቅም እያልሽኝ አልነበር እንዴ? ኧረ ይመታል። ወንድሜ ነው። ልጅ እንደው ጡንቻ አለው። እሺ አዎ ብመታውስ? ሰው ደብድቤ ሂጅ ወንድሞችን ታሰረው ሲፈቱ ነበር። 6 ሰው አንዴ ደብድቤ 6ቶችን ሙያ ያለኛ ሙያ ያለኝ ሙያ አስተምረኛ አትችለውም አንተ አትችለውም። አንተ የምችለው እንዴት አልችለውም? ወንድሞች ታሰሩ። አዎ ታስረው ተፈተው ምን ብለው እንደዚህ አድርገው ራሳቸው ናቸው የገጠሙት። ተወራርደው ነው የገጠሙት እና ከሆነ በኋላ ከገጠሙት ይቻሉት ተብለው እናት አባታቸው ያው እኔም ልታሰር ነበር። ቦምቡላ ፈንድቼ ሰው ሁላ ፈይች ነበር። መሳሪያ ማለ ማለት ነው። ኧረ መሳሪያ አይደለም። ወደሮዛ ተማሪ ሳለው መሳሪያ አይደለም ወንድም አለ። መሳሪያ ሊኖር ይችላል። እንዴ ሳሚሻ ሰላም ነው? እንዴት ነህ ብራዘር? አለን። አንተ ደህና ነህ? ሁሉ ሰላም? ሁሉ ሰላም ነው አባቴ። ብሬን መልስ። ብሬን መልስ። እሺ እመልሳለሁ። የኔ ነገር እየረሳሁት እኮ ነው ታውቃለህ። እኔ አረሳው። ችግሩ እኮ እሱ ነው ብራዘር። የወጋ ቢረሳ የተወጋ ሆስፒታል ይገባል ነው የሚባለው። ተቀየረ እንዴ? ማን ነው ያለው? እኔ ምን አውቃለሁ። አንተ ግን ደህና ነህ? ናፈከኝ እኮ። አይደል? ደህና ነኝ። ቤተሰብ ሁሉ ሰላም ነው? ሁሉ ሰላም ነው። ብሬን መልስ። አንተ ያማ እንደ እመልሳለሁ አልኩህ እኮ። እንዴ ስጠኛ። ምንድነው እንቅልፍ አሳጣኸኝ እኮ። አንተ እኔ አሁን ብር አልያዝኩም። ምንድነው ለ5 ብር እንደዚህ የምታከብደው? እንዴ 5 ብር ቢሆንስ ቀልድ ነው እንዴ? የታክሲ ክፈልልኝ መልሳለሁ አልከኝ። ከፈልኩልኝ። ምንድነው የምትሉ? ልታለቅስ ነው እንዴ ታዲያ? በቃ ነገ መልስልሃለሁ። እና ቤተሰቡ ምናምን ሁሉ ሰላም ነው? አረ ሰላምህን ይንሳ። ደግሞ ሰላምን ይለኛል እንዴ? የት ነው የምትሄደው? አዋራኝ እንጂ። ወይኔ 5 ብሬ ስትፈናጭ ክረም በኔ 5 ብር። ኧረ ፈጣሪ ይሄ ልጅ ምንድን ነው? ኧረ ፈጣሪ ወይ አንተ ልጅ አንተ ወይ ትገርመኛለህ። ምንድን ነው? ቆይ ምንድን ነው? ከየት ነው የሚያመጣችሁ? ምን ማለት? ከየት ነው የሚያመጣችሁ? ምን ማለት ነው? ትላንት ከአንዷ ጋር መጣና እኔ አላባረርኩ 100 ብር ነው ብሎ ኬሴ ውስጥ አረገ። እኔ መርቄ ቁጭ ብዬ ሳይ 10 ብር። ምን ማለት ነው? ቆይ ምን ማለት ነው? በመጀመሪያ ምን ማለት ነው? ኦኬ ካኔ ሌላ ሴት እንዴት ማለት ይደረጋል? ቆይ አትረባም። እሺ ኧረ ጥፊ ተርፋ ምን አረኩ? ጸባይ ነው እንደዚህ አረገ። ዛሬ ጥፊ ትላንት 10 ብር